ጸጋና ሰላም ይብዛላችሁ። እግዚአብሔር ይመስገን። እግዚአብሔር ይመስገን። መጀመሪያ ልለው የምችለው ይሄንን ነው። እግዚአብሔር ይመስገን። እንደኔ አይነት ሰው ማቆም ይችላል። ከጨለማ ወደሚደነቅ ብርሃኑ ስለጠራኝ ወደ ልጁ መንግስት ስላፈለሰኝ እግዚአብሔር ይመስገን። በእውነት እሱ የእውቀት ሁሉ ምንጭ የጥበብ ሁሉ ባለቤት ነው። ግን እንደኔ አይነት ደግሞ ምንም የማይጠቅም ሰው ያጽፋል። እግዚአብሔር ይመስገን። እንደው ለእግዚአብሔርን ብታከብሩልኝ ደስ ይለኛል። አሰልፌ እሱን መጀመሪያ እግዚአብሔርን አመሰግናለሁ ማለት ሁሉ አልችልም። ስለዚህ እግዚአብሔር ይመስገን። በመጀመሪያ ባለቤቴን ነው አመሰግነው። ዶክተር ሊና ታምራት ተስፋዬ ትባላለች። የሕክምና ባለሙያ ናት። ይሄንን 3 አመት ደግሞ እኔ አንድ በሽታ ነበርኩ። እስከ 10 አመሽ ነበር። ከዛ ቀንና ሌሊቴን አፈራርቄው ነበር። 2 ልጆች ደግሞ አሉን። ከዛ ደግሞ እንግዲህ እኔ የመጀመሪያም ስለሆነ ይሁን አላቅም መጽሐፍ ደግሞ አንዳንድ አመል ያወጣል። እንዳታናግሩኝ እላለሁ። አንዳንዴ ጮኬ ድምጽ ቀንሱ እላለሁ፣ ጮሃለሁ ምናምን ብዙ በሽታ ነበርብኝ እና እሱንም ያከመች አጠገቤ ስለቆመች ወድሻለሁ፣ አፈቅርሻለሁ። ጌታ አብረን እንድናረጅ ደግሞ ጸጋውን ያበዛልናል። ቴንኪው በጣም ልጆቼንም አመሰግናለሁ። ገና ሩቅ አይደሉም፣ 2 እና 3 መሃል ላይ ያሉ ናቸው። ግን እግዚአብሔር ይባርካቸው። ዳዲ አትሂድብን ከሚል ብዙ ጉትጎታቸው እየሸሸሁም ቢሆን አንዳንድ ጊዜያቶችን አሳልፍ ያለውና ሪናና ሊያና የተሰኙ 2 ልጆች አሉኝ። ያው ሪና ሊያና ነው የሚለው ስማቸውና በእውቀት ነው። የመጨረሻው ና እኔ የጌታን መምጣት በጣም በጉጉት እናፍቃለሁና ስም ስፈልግ የመጨረሻውን በመጀመሪያ ጌታ እኔ ሳልመርጥ በና የሚጨርስ ሚስት ስለሰጠኝም ደስ ብሎኛል። ከዛ ግን እኔ ደግሞ መርጬ ፈልጌ ና ብያቸዋለሁ የመጨረሻውንና ጌታ በቶሎ ይምጣልን። አስተያየት የሰጡኝን ተከትዬ ማመስገን እፈልጋለሁ። እንዳጋጣሚ ሆኖ በዚህ መገኘት አልቻሉም። መጋቢ ጻድቁ አብዶ መጽሐፌን አንብበው አስተያየት ከሰጡኝ መካከል ናቸው። ደግሞ ዛሬ ስለ መጽሐፌም ደግሞ ጥቂት የማይባል ነገር ያለውን በጣም የምወደውን መጋቢ ሰለሞን አበበ ገብረ መድህንን በብዙ አክብሮት ቴንኪው ማለት እፈልጋለሁ። በብዙ በእውነት አንተ የቤተ ክርስቲያን በረከት ነህ፣ የምድራችን በረከት ነህ። ቴንኪው ማለት እፈልጋለሁ። እዚህ ባይገኝም ቨርጂኒያ የሚገኘውን መጋቢ ዮሐንስ ጆን መሐመድ ስለምንለው ነው ብዙ ጊዜ። እሱ ደግሞ በቃ በደንብ ልቅም እያደረገ ነው፣ እያከበበ እየጻፈ እየቸከቸከ ነው አስተያየት የሰጠኝ ያነበበልኝና እሱንም ቴንኪው ማለት እፈልጋለሁ። እግዚአብሔር ይባርከው። ከዛ ደግሞ በጣም የምንወዳቸው ኤገስት ያስተዋወቀኝ አባ ዳንኤል አሰፋ እንዲሁ እሳቸውም አንብበው አስተያየት ሰጥተውኛል። ደግሞ የቤተ ክርስቲያናችን የአዲስ አበባ አማኑኤል ህብረት ቤተ ክርስቲያን መጋቢ ሆኖ ደግሞ መጋቢ ኤርሚያስ ይርጉም አንብቦ አስተያየት ሰጥቶኛል። የግሪክ ቋንቋ ደግሞ መምህሬ የነበረው ተሰማ ፎርሲዶም እንዲሁ አንብበው አስተያየት ከሰጡኝ መካከል ናቸው። ደግሞ ወዳጄ ጓደኛዬ የሆነች በብዙ ተስፋ ማረጋት ደግሞ የወዲት ዶዳ የምትባል አንድ እህት አለች። አሁን እዚህ የለችም፣ ከሀገር ውጪ ናት። እሷም አንብባ አስተያየት ሰጥታኛለች። እነዚህን ሁሉ እግዚአብሔር ያክብርልኝ፣ እግዚአብሔር ይባርካችሁ በሉልኝ።
ቀጥዬ አርቶት በመስራት በጣም ከጎኔ የነበረውን የቱ ጋር እንዳለ አላቅም፣ ግን ወዳጄ ወንድሜ የክፍል አጋሬም የነበረ ነው። ምን ተስኖት ተስፋዬ ይባላል። የቱ ጋር እንዳለ አላየሁም፣ ግን እግዚአብሔር ዘመንህን ይባርክ ካልኩት ጊዜ ቀድሞ ነው ሁላ እሱ አስጨንቆ ነው የላከልኝ። አንዳንድ ጊዜ እናንተ ናችሁ አስጨንቃችሁ የምትጠይቁት፣ እሱ ግን ካልኩት ጊዜ ቀድሞ ነው የሰጠኝና በጣም አድርጌ አመሰግናለሁ። ያው አርቶት ስትፈልጉም ስልኩን ልሰጣችሁ ይችላል። እንዲሁ ደግሞ ፊደላትን በመልቀም ደግሞ ያገዘኝ ወንድሜ እዩ እዚህ ጋር አለ። እሱም እግዚአብሔር ያው በትምህርት ቤት ነው ያገናኘን፣ ግን በብዙ ከጎኔ ቆሟል። እዩዬ እዩኤል ንጉሴ ይባላል። ቴንኪው በጣም እግዚአብሔር አንተን ስለሰጠኝ ደግሞ በጣም እድለኛ ነኝ። እግዚአብሔርን አመሰግናለሁ። በመቀጠል በፋይናንስ በጸሎት ከጎኔ የነበራችሁትን ሁሉ እግዚአብሔርን ስለናንተ አመሰግናለሁ። ግን ስፔሻሊ የንጉሱ ፋሚሊ የሚባል ፋሚሊ አለ። መጽሐፍ ቅዱስ ነው የምናጠነው። ያው ያጨበጨቡት እነሱ ናቸው። እንዳጋጣሚ ሆኖ በሶሻል ሚዲያ ነው የተዋወቅነው። ከዛ መጽሐፍ ቅዱስ ሶሻል ሚዲያ ላይ ነው የምናጠነው ማለት ክፍት አይደለም። በዝግ አንድ ክለብ ሃውስ የሚባል አፕሊኬሽን አለ። ስንቶቻችሁ እንደምታውቁ አላቅም። እዛ ላይ ያው ማንም ሰው ጆይን ማድረግ አይችልም። ግን መጀመሪያ ላይ የሆነ አንዳንድ ወጀቦች ሲነሱ የእግዚአብሔርን ቃል አብረን ብናጠና ብለን 2 ዓመት ሙሉ ዝም ብለን የእግዚአብሔርን ቃል ነው የምናጠነው። ምንም ጥቅም ያላገናኘን፣ ማንም ለማንም የሚከፍለው ነገር የለውም። ማንም የማንም ባለ ዕዳ አይደለም። የእግዚአብሔርን ቃል ብቻ ግን እየተማርን አውሮፓ አሉ፣ አሜሪካ አሉ፣ ካናዳ አሉ፣ አፍሪካ ውስጥ አሉ፣ አዲስ አበባ ውስጥ አሉ፣ ከአዲስ አበባ ውጪ ተበትነን ያለንን እነሱ ናቸው ማለት ይቻላል ይህንን መጽሐፍ ያሳተሙት ለህትመት እንዲበቃ ያደረጉትና ቴንኪው። እዚህ ደግሞ ሲያስተናግዷችሁ የነበሩት ቲሸርት የለበሱት የአዲስ አበባዎቹ ናቸው። እናንተን ማመስገን እንደሚከብደኝ ታውቃላችሁ። ወዳችኋለሁ። ጌታ እስኪመጣ ድረስ እንቀጥላለን። ሌላ ለዚህ ፕሮግራም መሳካት ደግሞ የቱ ጋር እንዳለ አላቀም መጋቢ አቤል፣ እሱንም ኤገስትን ያስተዋወቀኝ ኤገስት ውስጥ ነው ያገኘሁት። የቱ ጋር ነህ? አረና እዴ አንተን ቢያዩ ሁሉ ደስ ይለኛል። አቤል ማለት እኔ ዛሬ የክብር እንግዳ ሆኜ እንድመጣ ያደረገ ሰው ነው። እንደውም መጽሐፉን ግዛ እንዳትለኝ ብዬ በጣም እሱ ከመጨረሱ የተነሳ ስራውን መጽሐፉን ሁሉ ካልገዛህ እንዳይለኝ ፈርቼ ነበረ። እግዚአብሔር እንዳንተ አይነት ሰው ስላስተዋወቀኝ በጣም እድለኛ ነኝ። ቴንኪው አቤልዬ፣ እግዚአብሔር ዘመንህን ይባርክ። እንዲሁ ከሱ ጋር ደግሞ እዚህ ጋር ማያቸው ወዳጆች አሉ። አበባዬ አንዱ ነው። ቢኒ አለ፣ ቢኒያም፣ እዩ ቅድም የጠቀስኩላችሁ። የቱ ጋር እንዳለ ባላቅም ደግሞ ኤብሳንም ታውቁታላችሁ፣ ኤቢ። እነዚህ ሁሉ ደግሞ ይሄ ፕሮግራም እንደዚህ እንዲሳለጥ ካደረጉት መካከል ናቸው። እነሱንም አመስግኑልኝ፣ እግዚአብሔር ይስጥልኝ። ከዛ በተረፈ ያው ሳውንድ ማኖች እዚህ በኪቦርድ ምንድነው ባንድ ስትጫወቱ የነበራችሁ፣ እዛ ጋር ደግሞ እያሳመራችሁ የምትለቁልን ቪዲዮ ካሜራማን፣ ሌላም ያልጠቀስኩት ነገር ካለ እግዚአብሔር ሁላችሁንም ይባርክ ማለት ፈልጋለሁ። ከዛ እንደው ስፔሻል በሆነ ሁኔታ ደግሞ ይህንን ቤተክርስቲያን እንዲህ ባለ ሁኔታ እንድንገለገልበት የፈቀደችልን ቤተክርስቲያን የዘጸአት አፖስቶሊክ ሪፎርሜሽን ቸርች እስከነ መሪዎቿ እግዚአብሔር ያክብርልኝ። በጣም በጣም እናስብበት ራሱ አላሉኝም፣ እንዲሁ ነው በቃ ተጠቀምበት ያሉኝ እና እግዚአብሔር ይባርካችሁ። በእውነት ፓስተር አንቺም ዛሬ ስለመጣሽ ደስ ብሎኛል። ግን እንደ ቤተክርስቲያን ትልቅ በረከት ናችሁ፣ እግዚአብሔር ያክብርልኝ ማለት ፈልጋለሁ። እንዲሁም የተማርኩበትን 3 ዓመት የተማርኩበትን ኤገስት ትምህርት ቤትን ስነ መለኮት እዛ ነው የተማርኩት። ለመጻፍም እድል የሰጠኝ ኤገስት ነው። ለመጀመሪያ ኤግዘርሲስ ወይም አስተንትኖ አሳይመንት ሲሰጠን የፈለጋችሁትን የመጽሐፍ ቅዱስ ክፍል መርጣችሁ ስሩ ተባለን። ትንሽ ከበድ ያለ ነበር አሳይመንቱ እና እኔ ዕብራውያን 2 ከ14 እስከ 18 በድፍረት ደረቴን ንፍት አድርጌ እሱን ነው የምሰራው አልኩኝ። እሺ ስራ ተባልኩ። ስገባበት ባህር ነው። እንዴት ልውጣ? በጣም ፈተነኝ። በጣም ብዙ ነገር ነው የሚባለው እዛ። ከዛ እንደውም አንዳንድ ሰዎችን ዝም ብዬ ስጠያይቅ ራሱ እንዴት ነው በዚህ ነገር ያላችሁ በጣም ቻሌንጅ አደረገኝ። ፋይናሊ ግን የሰራሁትን ስራ ያረመልኝ ያየልኝ ሰው በጣም የሚገርም ስራ ነው የሰራው ነው። እንደውም ያው ግሬዱን አልነግራችሁም እንጂ በቃ በጣም ኤክሰለንት ነው ኪፕ ኢት አፕ ሲለኝ ሞራል የመጣ ማለት
ስለዚህ ይሄንን መጽሐፍ የጻፍኩት በዛች ምክንያት ነው። በቃ ያቺ አሳይመንት ከምዕራፍ 2 ለምን ጀመርኩ ብዬ ወደ ምዕራፍ 1 ገባሁ ማለት ነው። ከዛ በኋላ 3 ዓመት ገደማ ወሰደ። በ3 ዓመት ውስጥ የተሰራ ስራ ነውና ትምህርት ቤቴን እንዲሁም መምህራኖቼን እዚህም ያዩዋችሁ አላችሁ ስለናንተ እግዚአብሔርን ማመስገን እፈልጋለሁ። ስለ መጽሐፉም እንዴት እንዳዘጋጀው ምንም አልላችሁ። እኔ ለማለት ምፈልገውን ያልኩበት መጽሐፍ አይደለም። በጣም ማለት ምፈልገው ብዙ አለኝ። እንደ አንድ ወጣት የተሐድሶ ጩኸት ውስጤ ያለ አንድ ወጣት ነኝ። ብዙ የሚያሳስበኝ ነገር አለ እንደ ሀገር። እንደውም በጣም ተሐድሶ ናፋቂ ነኝ። አሁን በጣም ተሐድሶ እንደሚያሻን በብዙ ውስጥ የሚጮህ ልጅ ነኝ። ግን እሱንም ማለት አልቻልኩም። የእግዚአብሔር ቃል ምን እንደሚል ለማብራራት ሙከራን ያደረኩት ተሳክቶልኝ እንደሆነ አላውቅም። እና ብዙ ስለ መጽሐፉ አልላችሁም። ስለ አንድ ሰው ብቻ አንድ ነገር ብዬ ነው ዛሬ ፕሮግራሜን መጨረሰው። ስለ እናቴ ነው ዛሬ ማውራት ፈልገው። እናቴ ሙሪዳ ትባላለች። እኔ ከእስልምና ነው ባክግራውንዴ። ሁሉም ቤተሰቦቼ ሙስሊሞች ናቸው። እዚህ ጋር በክብር መጥታለች እናቴ ዛሬ ስጠራት እና እሷን ማውራት ምፈልገውን ነገር አውርቻት አላቅም። አሁን ማውራት ነው ፈልገው እናንተ ፊት። ጌታን የተቀበልኩ ሰሞን ከአንድ ዓመት በኋላ ነው ያወቁት ጌታን ከተቀበልኩ ማለት ነው። እና ያው ከቤት ሊያባረሩኝ ሲሉ ሬሳዬ ላይ እንዳትቆም ብላ በጣም አልቀሳ ነበር አስታውሳለሁና እማ ያኔ አንቺን ትቶ ጌታን መከተል በጣም ከብዶኝ ነበር። በጣም ምክንያቱም እናቴ ለኔ እምነቴ ነበረች፣ ሃይማኖቴ ነበረች። ብቻዋን ያሳደገችኝ፣ ሰው ቤት እየሰራችን ያሳደገችኝ እና እሷን ትቶ ጌታን መከተል ማለት ነው። ጌታ የገባኝን ጌታን ለመከተል እሷን መተው በጣም ፈተና ሆኖብኝ ነበርና ያኔ ስታለቅሺ ያኔ ሬሳዬ ላይ እንዳትቆም ብለሽኝ ትቼሽ ከቤት በቁምጣና በስሊፐር ስወጣ ኢየሱስ የሚባል ፍቅር ገብቶኝ እንጂ አንቺን ጠልቼሽ አይደለም። በጣም ነው ማከብርሽ፣ በጣም ነው የምወድሽ። ከብዶኝ ነበር አንቺን መተው፣ ብቻሽን ትቶ መውጣት። ያ ሁሉ ኢንቨስት አድርገሽብኝ ትህትናን አስተምረሽኝ፣ ሰው መውደድን፣ ለሰው ራስን ማጋለጥን ካንቺ ተምሬ ትቼ ስወጣ ከብዶኝ ነበር በጣም። ግን አንድ በጣም ኃያል ፍቅር ለማንም ላስረዳው ማልችለው ለምን ሁላ እንደሆነ በማላውቀው መንገድ ልቤን አሸፈተው፣ ነዳኝ። በቃ እሱን ወድጄ ነው። ቆይቼ ሳስበው ደግሞ ትክክል ነበርኩ። እንኳንም ወደድኩት። የሚወደድ ነው እንዲሁ ግር ተብሎ ራሱ ቢከተሉት የሚያዋጣ ነው። እና እማ ዛሬ ይሄ መጽሐፍ ላንቺ ነው ማበረክተው። አበርክቶቴም ላንቺ ነው። የመጀመሪያ ልጅሽ ነኝ። ይሄ ደግሞ የመጀመሪያ መጽሐፌ ነው። ጸሎቴ እዚህ ላይ እንደጻፍኩት ጸሎቴ የሞተውን የተነሳውን ያረገውን እና ዳግም የሚመጣውን ጌታችንንና መድኃኒታችንን ኢየሱስ ክርስቶስን በማመን የሚገኘውን የዘላለም ወራሽ እንድትሆኚ ነው። ሁሌም እወድሻለሁ። ሮሆቦት ነው የታተመው። ከሮሆቦት መጀመሪያ የሰጡኝ መጽሐፍ ይሄንን ነው። መጀመሪያ ገና እኔ ራሱ እንዲህ ሲያመጡት እንባዬ የመጣበት መጽሐፍ ይሄ ነው እና ይሄንን መጽሐፍ ለሷ መስጠት ነው ፈልገው አበረክትላታለሁ። አሜን አሜን።